እንኳን ወደዚህ ቻናል በሰላም መጣችሁ። እንግዲህ ዛሬ አንድ አስፈላጊ ጉዳይ ላይ እንወያያለን። የስድስተኛ ክፍል እንግሊዘኛ ትምህርት መጽሐፍ ልጆች ለመረዳት ቀላል ነው ወይስ ከእድሜያቸው የሚበልጥ ነው? ከዚህ በፊት የነበሩ መጽሐፍቶች ለተማሪዎች የተስተካከሉ ነበሩ። አሁን ላይ ያሉት የስድስተኛ ክፍል መጽሐፍ ለተማሪዎች ከእድሜያቸው በላይ ናቸው። እንዲሁም ደግሞ ለመማር ለመረዳት ትንሽ አዳጋች ሆነው እናያቸዋለን። ችግሮቹ ምንድናቸው? ከመፍትሄዎቻቸው ጋር የሚለውን ነገር በዚህ ቪዲዮ እናያለን ማለት ነው። እንግዲህ የስድስተኛ ክፍል እንግሊዘኛ መጽሐፍ ልጆች እንዲያነቡት እንዲረዱት ተደርጎ ወደ ተግባር የወረደና በመተግበር ላይ ያለ ነው። ነገር ግን በትክክለኛ አንብቦ መረዳት ሲችሉ አልተስተዋለም። ይሄ ምንድነው? አንደኛ ከእድሜያቸው በላይ ያሉ ቃላት፣ ያ ማለት አስቸጋሪ ቃላት የተሞላበት፣ ሁለተኛ ረጅምና ውስብስብ አረፍተ ነገሮች ልጆች ሊረዱት የማይችለው በጣም ሰፊ የሆነ አረፍተ ነገር ሰፍሮ መገኘቱና መተግበሩ፣ እንዲሁም ደግሞ ከዕለት በዕለት ተግባራቸው የህይወት ተግባራቸው ጋር የማይያያዙ ጉዳዮች ሰፍሮ በመገኘታቸው እነሱ በመተግበራቸው፣ በተጨማሪም ህይወታዊ አካል የሌለውን ይዘት ከነሱ ጋር ሊዛመድ የማይችል ነገሮችን እንዲማሩ በመደረጋቸው እንግዲህ እነዚህ ችግሮቹ ናቸው። ታዲያ እነዚህ ችግሮች በተማሪዎች ላይ ሊያስከትሉ የሚችሉት ተጽዕኖ ይኖራል ወይ ብለን ብናነሳ ተጽዕኖ ይኖረዋል። በተማሪዎቹ ላይ የሚያስከትለው ተጽዕኖ የመጀመሪያው የውስጥ እምነት ማጣት ነው። በምንም ተአምር ሊያምኑት አይችሉም። በሁለተኛ የእንግሊዘኛ ትምህርት ፍላጎት ማጣት፣ ፍላጎት ማነስ። በሶስተኛ ደረጃ ደግሞ መጽሐፉ በእጃቸው ደርሷል፣ እየተማሩት ነው፣ እየተተገበሩት ነው። ነገር ግን ምንም ሳይረዱ መሰረት ሳይኖራቸው ስድስተኛ ክፍል ተምረዋል ተብሎ ወደ ሌላኛው ክፍል እንዲያልፉ መደረጉና መጽሐፉ በመተግበር ላይ መሆኑ ማለት ነው። እንግዲህ እነዚህ ተጽዕኖ ካየን ወደ መፍትሄዎቻቸው እንሄዳለን። መፍትሄዎቻቸውን ስንመለከት በመጀመሪያ የእድሜ መጠን የሆነ ቋንቋ መጠቀም፣ ከእድሜያቸው ጋር ሊሄድ የሚችል ቋንቋ መጠቀም። በሁለተኛ ቀለል ያሉ አረፍተ ነገሮች ሰፍረውና እንዲተገበሩ ማድረግ ወይም መደረግ ማለት ነው። በሶስተኛ ደረጃ እንዲሁም ደግሞ ትምህርቱን ለማሳደግ ከእድሜያቸው ጋር የተለያዩ እንግሊዘኛን መሰረት ያደረጉ ከልጆቹ እድሜ ጋር ሊሄድ የሚችል ተቀርጸው በተግባር ላይ መዋል ይኖርባቸዋል። እንግዲህ በአጠቃላይ እስካሁን ያየናቸው የስድስተኛ ክፍል እንግሊዘኛ መሻሻል የሚያስፈልገው ነው። ስለዚህ እርሶስ በዚህ ጉዳይ ላይ ምን ይላሉ? ቪዲዮውን ከወደዳችሁት ላይክ እንዲሁም ደግሞ ኮሜንት እና ቤተሰብ መሆን ይችላሉ። እንግዲህ በቀጣይ በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ። አመሰግናለሁ።